ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ነው ወይ? ሀገር አማን ነው ወይ? እንግዲህ በጣም ይቅርታ ጠፍቻለሁኝ። በጣም ሎንግ ጊዜ ታይም ሆነኝ። ቢያንስ አንድ ወር ምናምን ይሆነኛል እና ይቅርታ በጣም በስራ ውጥረት ምክንያት ነው። እሺ ወደ ስራችን ስንሄድ ዛሬ ደግሞ ቆንጆ የሆነ ሲናመን ሮል እንሰራለን ማለት ነው። የሚያስፈልገንን ግብአት ያው መጀመሪያ ላይ ጽፌላችኋለሁ። ለማስታወስ ያህል ግን 3 የሾርባ ማንኪያ ስኳር ነው የተጠቀምኩት። እንደገና ደግሞ 6 ግራም እርሾ ወይ 5 ግራም እንደዛ ያንዱን ግማሽን ለክቼው ስለሆነ ነው እሱን የተጠቀምኩት። ወተት ደግሞ 250 ኤምኤል ነው የተጠቀምኩት ማለት ነው። ከዛም በኋላ አንድ እንቁላል እናረጋለን ከናስኳሉ ከነውሃው ማለት ነው። ከዛም በኋላ ዘይት ደግሞ እንጠቀማለን ማለት ነው። ዘይት 150 ኤምኤል ነው የምንጠቀመው። ትንሽ ነው የምንጠቀመው መጨረሻ ላይ ገበታ ቅቤ ስለምንጠቀም አናበዛም ማለት ነው። እዚህም ላይ ከፈለጋችሁ የገበታ ቅቤ ማድረግ ትችላላችሁ። የፈለጋችሁትን ዘይት ኦሊቭ ኦይልም የፈለጋችሁትን ማድረግ ትችላላችሁ። እኔ በኋላ የገበታ ቅቤ ስለሆነ የማደርገው አሁን ዘይት ያደረኩት ለዛ ነው ማለት ነው። ከዛም በኋላ እንግዲህ የምንጠቀመው ቫኒላ ነው። ቫኒላ ፈሳሹ ከሌላችሁ ዱቄቱን መጠቀም ትችላላችሁ፣ ፓውደሯን ማለት ነው። እሱን ካረግን በኋላ 5 ኤምኤል ነው ያረኩት ዱቄት። በዚህኛው ኩባያ ይሄ መለኪያ 250 ኤምኤል ነው። ያው የፈሳሽ መለኪያ ነው። በግራም ሲቀየር በግራም ስትለኩት 400 ይመጣል። 3 ነው በእንደዚህ አይነት ያደረኩት ማለት ነው። ስለዚህ 400 ግራም ይመጣል። ያው ግማሽ ኪሎ ለመሙላት 100 ግራም ይቀረዋል ማለት ነው። እና እሱን ቆንጆ አድርገን እናቦካለን። ላይክ በጣም ያንሳል። ሼር እባካችሁ አድርጉ። ቪዲዮውን ስትጀምሩ በላይክ ብትጀምሩ ደስ ይለኛል። ለብዙዎች ደግሞ እንዲደርስ ሼር ብታደርጉ ደስ ይለኛል። እና ትንሽዬ ጨው ጨምሬያለሁ እዚህ ላይ። ያው ጨውን አልለካሁትም፣ በሻይ ማንኪያ ሊበዛ ይችላል። በእጄ ነው ቆንጥሬ የነሰነስኩት ማለት ነው። ሊጡን ስታቦኩ በጣም መወፈርም የለበትም ደግሞ መቅጠንም የለበትም። እንደዚህ እስከሚለጠጥ ድረስ በቃ ልጥጥ ሲልና ለመዳመጥ እንደሚመች አድርጋችሁ ነው ማብካት ያለባችሁ። ድንገት እዚህ ጋር አሁን የዱቄት አይነት ምናምን ስለሚለያይ እናንተ ስትሰሩ ይሄንን ነገር ለምሳሌ ዱቄት ከበዛበት ትንሽ ፈሳሽ ትጨምራላችሁ፣ ከጠነከረባችሁ ሊጡ ማለት ነው። እንደገና ከቀጠነባችሁ ደግሞ የተወሰነ ዱቄት እንደዚህ ነስነሳችሁ ማድረግ ነው። አሁን ይሄ በስቶብኝም አንሶብኝም ሳይሆን ለማሸት ነው፣ በደንብ ለማሸት ያህል ነው። ኪችን ካቢኔት ላይ በደንብ ነው ያሸሁት። ያው ይሄ እናንተን ለማሳየት እንዳይረዝም ነው እቺን ብቻ ያሳየሁት እንጂ በደንብ ነው ያሸሁት እዚህ ጋር ማለት ነው። እንደሱ አድርገን በደንብ እያቦካን ዱቄቱ ከተዋሃደልን በኋላ በደንብ ምንድነው የምናደርገው? እንግዲህ እቃችንን እንቀባለን። ዘይት ወይም የገበታ ቅቤ ቀብታችሁ እናደርጋለን ማለት ነው። አያችሁት? አሁን እዚህ ጋር በቃ ልስልስ ያለ ነውና በምታዩት ባቦካሁበት እቃ ነው። እዚህ ጋር ድጋሚ ዘይት አድርጌ ለ1 ሰዓት ዘይት ያው እዛው ላይ ስቲክ እንዳያረግ ይረዳችኋል ማለት ነው። ስለዚህ ለ1 ሰዓት ሸፍነን እናቆያለን ማለት ነው። እንግዲህ ከ1 ሰዓት በኋላ ሪዘልቱ ደግሞ ይሄ ሆኗል። በደንብ ነው የነፋው። ኦልሞስት ወደ ላይ በጣም ሊሞላ ትንሽዬ ነው የቀረው። ሰው እናስተነፍሰውና መዳመጥ እንጀምራለን ማለት ነው። ሶሪ እናንተ መዳመጫም ካላችሁ ኪችን ካቢኔት ይሄኔ ነገር እሱ ላይ አድርጋችሁ ቲክነሱን እናንተ ያው አንዳንድ ሰው በጣም ሊያቀጥን ይችላል። እኔ አሁን ኪችን ካቢኔቴ ግማሹን በቃ ስላለበት ከዚህም በላይ እንትን ማለትም እችላለሁ፣ ማቅጠን ማለት ነው እችላለሁ። ነገር ግን የሚገርማችሁ የቪዲዮ እንትን ስላለ ነው እንጂ በጎንም እንደገና ደግሞ በቁመትም በጣም ነው የሰፋው፣ በጣም ነው የተለጠጠው ማለት ነው። እና እዚህ ጋር የገበታ ቅቤ ያው በጣም ቢቀልጥም እንዳያስቸገራችሁ እንዳይፈስባችሁ እንጂ ችግር የለውም። ግን መካከለኛ ሙቀት የሆነ ከበረዶ ቤት ምናምን እንደወጣ አታድርጉት። ትንሽ ቅዝቃዜው በደንብ ይልቀቀውና ሊቀባላችሁ በሚችል መልኩ ማለት ነው። እንደውም አይ ቲንክ እኔ እዚህ ጋር ትንሽ እንደውም የጠነከረብኝ ይመስለኛል እና
እንደሱ እያደረጋችሁ ትቀቡታላችሁ። መጀመሪያ ላይ እዚህ ጋር ይቅርታ ስኳር አረኩ። በጣም እየቸኮልኩ ነው የቀረስኩትና ስኳር አይደለም መጀመሪያ የሚደረገው እና ግን ወዲያው አቆምኩትኝ እኔ መሳሳቴን ሳቅ ማለት ነው። በጣም ቸኩዬ ነበር እየቀረስኩ የነበረውና መጀመሪያ የሚደረገው የገበታ ቂቤ ነው ማለት ነው። ቂቤ ከሌላችሁ ዘይት ማረግ ትችላላችሁ። ያው ቂቤ ግን ጣዕሙ ያው የገበታ ቂቤ በጣም አሪፍ ስለሆነ እሱን ብትጠቀሙ። ከዛም በኋላ ቂቤውን ከቀባችሁ በኋላ ስኳር ታረጋላችሁ። ከስኳሩ በኋላ ቀረፋ ማለት ነው። እንግዲህ ቀረፋ ያው በደንብ ነው መጠቀም ያለባችሁ፣ ምክንያቱም ስሙ ራሱ ሲናመን ሮል በቃ የቀረፋ ዳቦ ስለሆነ በደንብ ቀረፋ ማድረግ አለባችሁ። ተፈጭቶ የተነፋ ማለት ነው፣ መነፋት አለበት አንኳር ሊኖረው ስለሚችል። እዚህ ጋር በምትፈልጉት አሁን አንዳንድ ሰው ትልልቅ 8 ሊያወጣ ይችላል፣ አንዳንድ ሰው ደግሞ 12 ሊያወጣ ይችላል። እኔ እዚህ ጋር ቢላይን እያስተኛው በቢላይ ቅርጽ ነው ሳወጣ የነበረው ማለት ነው። ግን ያው የጫፍና ጫፎቹ ሳይዛቸው ይለያል። እንደዛ ቆርጠን ፓትራችን ላይ ካረግን በኋላ እኔ መስታወቱን ፓትራን የተጠቀምኩት። ከዛ ለ30 ደቂቃ ድጋሚ ሸፍነን አቆይተን ነው ያያችሁት እንዴት እንደነፋ፣ እንዴት እርስ በርስ እንደተጠባበቀ አይታችሁታል። ላዩ በጣም ሞይስቸር እንዲሆንና እንዳይደረቅ ደግሞ ይሄ ድርቅ እንዳይል ሶፍት እንዲሆን ደግሞ ወተት እናደርጋለን ማለት ነው። ሲገባ በቃ ሞይስቸር ይሆናል። ወተት እናደርጋለን። በቀረፋ የፈላ ወተት አለኝ። ያው ቀረፋ በቀረፋ ነው ዛሬ። በቃ በቀረፋ ወተቱን አንተከተኩት፣ በደቃቅ ሳይሆን ባልተፈጨ ቀረፋ አድርጌ ወተቱን በደንብ ጣዕሙ ደስ ስለሚል እንደዛ ካረኩ በኋላ የሚበቃውን ወተት በዚህ መልኩ አድርጌ አሁን ወደ ኦቨናችን ጨምረናል ማለት ነው። እዚህ ጋር እንግዲህ ክሬም ቺዝ መጠቀም ትችላላችሁ። እኔ ለጊዜው ክሬም ቺዝ ስለሌለኝ የተጠቀምኩት የተፈጨ ስኳርና ወተት አንድ ላይ አድርጌ ነው ማለት ነው። ሲወጣ ምናረገው እዩት እንዴት እንዳማረ፣ አላረረ፣ አልነጣ፣ በጣም ቆንጆ። እንደገና ደግሞ የሚገርማችሁ መዳመጥ ምናምን ጊዜ ይፈጃል እንጂ ይሄ በስሎ ለመውጣት በጣም ጥቂት ጊዜ ነው የሚፈጅበትና ይኸው በምታዩት መልኩ ቆንጆ ሆኖ በስሏል ማለት ነው። እንግዲህ ይሄንን የሰራነውን ሲረፕ ማለት ነው በዚህ መልኩ በብሩሼ እየቀባውኝ ነው ያለሁት ማለት ነው። ክሬም ቺዝ በደንብ መታችሁ በምትፈልጉት ቲክነስ ማድረግ ትችላላችሁ። አንዳንድ ሰው ማፕል ሲረፕ የሚያረጋለ፣ ፈሳሹን ቸኮሌት የሚያረጋለ፣ ሃኒ የሚያረጋለ፣ ያው በፈለጋችሁት መጠን ማለት ነው። ኮንደንስድ ሚልክም የሚያደርጋለ፣ እንደዛ ማድረግ ትችላላችሁ። ያው ባለው ነው እኔ ታውቃላችሁ አልጨነ ባለው ነገር ነው። ይሄ ለኝ ምናምን ብዬ እንትን አልልም እና ባለኝ ነገር ነው የሰራሁትኝ። ይሄው እንግዲህ በምታዩት መልክ ሶፍትነቱ ውስጡ መቅረጫ እንትን ስለተበላሸ ስቲኬ በእጄ ነው የቀረስኩላችሁ እንጂ እየተረተርኩ ነበር ማሳያችሁ። እንደዚህ በቃ በቅርጹ ማለት ነው። ይሄ በተዳመጠበት ልክ ነው በቃ እየተቀደደ የሚወጣውና በጣም ሶፍት ነው። ሁላችሁንም አከብራችኋለሁ፣ ወዳችኋለሁኝ። እስከ ሳምንት፣ መልካም ሳምንት። ሁላችሁም ይሄንን በየቤታችሁ ስሩ። ላይክ አርጉኝ፣ ሼር አርጉኝ፣ አበረታቱኝ ለሰዎች እንዲደርስ ማለት ነው። አመሰግናለሁ። ባይ